ሰላም ጤና ይስጥልኝ ጓደኞቼ እንዴት ናችሁ? ዛሬ ደግሞ የመጣሁት የእንቁላል ወጥ ላሳያችሁ ነው። የእንቁላል ወጥ አሰራር በጣም ቀላል ነው። በመጀመሪያ የምናደርገው የሚያስፈልገን በጣም በደቃቁ የተከተፈ ቀይ ሽንኩርትና ነጭ ሽንኩርት ነው። አሁን ስራውን እንጀምራለን። በመጀመሪያ ድስታችንን እሳት ላይ እንጥድና ልክ መጋል ሲጀምር የከተፍነውን ቀይ ሽንኩርት ወደ ድስታችን ገልብጠን ማብሰል እንጀምራለን ማለት ነው። በጣም ቀላል ስራ ነው። በጣም ቆንጆ ምግብ ነው። ሰርታችሁ ሞክሩት። እናንተ ደግሞ አበረታቱኝ። ቪዲዮ ብዙ እየታየ አይደለም። እናንተ ሼር ካላደረጋችሁ አይታይምና ሼር አድርጉልኝ። ይሄውና አሁን ሽንኩርታችን እየበሰለልን ነው። በጣም በቆንጆ አበሳሰል ነው የሚበስለው። አሁን እስካሁን ዘይት አላደርኩም። አሁን የሚቀጥለው የማደርገው ዘይቴን አደርግና ደግሞ ሽንኩርቴን በደንብ አድርጌ ከዘይቱ ጋር አበስለዋለሁ ማለት ነው። ቀላል ስራ ነው። ይሄው ትንሽ ደግሞ ከድነውና ይሄው ተመልሼ ስመጣ ይሄው በሽንኩርቴ በደንብ በስሎልኛል። አሁን የማደርገው ያዘጋጀሁትን የፈጨሁትን ነጭ ሽንኩርት ነው። ነጭ ሽንኩርቴን ደግሞ ከቀይ ሽንኩርቱ ጋር በደንብ አድርጌ አበስለዋለሁ። እንዲህ በማድረግ የእንቁላል ወጣን ዛሬ ያሳያችኋለሁ። እናንተ ሼር አድርጉ፣ ሌሎችም እያዩት ከቪዲዮ እንዲጠቀሙበት። አሁን ይሄው ነጭ ሽንኩርቴ በደንብ በስሎልኛል ከቀዩ ሽንኩርቱ ጋር። አሁን በመቀጠል የማደርገው ደግሞ ያዘጋጀሁት ቀይ በርበሬ አለኝ። በርበሬን ወደ አዘበሰለው ሽንኩርት አደርግና ደግሞ በርበሬውና ሽንኩርቱን በደንብ አድርጌ ጠብሰዋለሁ። አሁን በርበሬን ካደረኩ በኋላ እንዳያርብኝ ውሃ ጠብ እያደረኩ ነው የማበስለው ሽንኩርቴን። ይሄውና በዚህ ሁኔታ እየበሰለ ነው። ሽታው ምን ብዬ ልንገራችሁ? በቃ ልዩ ምግብ ነው ዛሬ ማሳያችሁና ይሄንን ነገር ሰርታችሁ ተጠቀሙበት። ቀላል ስራ ነው። ቤት ውስጥ ባለ ነገር ነው ደግሞ የምንጠቀመው። ሽንኩርቱም ቤት ውስጥ ባለ ነገር ነው፣ እንቁላሉም ሁሉ ነገር ቤት ውስጥ ባለ ነገር ነው የምንጠቀመውና ቀላል ስራ ነው። አሁን ቀጥታ ደግሞ የማደርገው እዚህ ጋር አንድ ሳልሳ ማንኪያ አደርጋለሁኝ። ከአንድ በላይ አላደርግም። ከዛ በመቀጠል እዚህ ጋር ያዘጋጀሁት ቅመም አለ፣ ኮረሪማ፣ ኪኖን፣ እዚህ ጋር ደግሞ የወጥ ቅመም መጥበሻ። እነዚህን 4 ቅመሞች ናቸው የምጠቀማቸው። ከዛ ደግሞ ቅመሜን በደንብ ለውስና ደግሞ ውሃ ጠብ እያደረኩ እንዳያርብኝ ይሄው ተመልሼ መጥቻለሁ። ውሃ ግን ጠብ እያደረጋችሁ ነው፣ ምክንያቱም ሽንኩርቱ ልክ እንደ ዶሮ ነው የምንሰራው። ድስቱ እንዳይዝብን ተጠንቅቀን። አሁን ደግሞ ትንሽን ከድነውና ደግሞ ይሄው አሁን በደንብ በስሎልኛል። ይህን ሽታውን በቃ እንዴት አድርጌ ልንገራችሁ እና ሰርታችሁ መሞከር አለባችሁ ጓደኞቼ፣ አበረታቱኝ። ምክንያቱኝ ቪዲዮ እየታየልኝ ሲመጣ እኔ ራሴ የመስራት ሞራሉ ይኖረኛልና አበረታቱኝ። ይሄው አሁን ተመልሼ መጣሁኝ። ይሄው በደንብ በስሎልኛል። እኔ ዶሮ ምሰራን የመሰለኝ ዛሬ ራሱ። አሁን ውሃ ጠብ እያደረኩ ነው፣ ምክንያቱም ብዙ ውሃ አይደረግምና በቁሊቱ ብቻ ነው በደንብ የምንሰራው፣ ብዙ አናራዝመውም። አሁን በመቀጠል ደግሞ ትንሽ ከደን አድርጌው መለሳለሁ። አሁን እሱ በደንብ እስከሚበስልልኝ ድረስ የማደርገው እንቁላሌን ነው የማዘጋጀው። እኔ የተጠቀምኩት 40 እንቁላል ነው፣ ምክንያቱም እንቁላሎቹ በጣም ትናንሾች ናቸው። ግን ትላልቅ ከሆነ 2 ብቻ ማድረግ ትችላላችሁ፣ 3 ማድረግ ትችላላችሁ። እንቁላሉን ጨው ካደረጋችሁ በኋላ በደንብ አድርጋችሁ ምቱት በደንብ። ይሄው አሁን አዘጋጅቻለሁ። እንቁላሉን የመታውትን እንቁላል ለመጨመር በመጀመሪያ ጨው ነው የማደርገው። ጨውን አደርግና በደንብ ካደባለኩት በኋላ አሁን ያዘጋጀሁት እንቁላል አለ። ትንሽ ለደቂቃ ደግሞ ከድነውና ተመልሼ መጥቼ ያዘጋጀሁትን እንቁላል ነው የምከተው። ይሄው እንደ ዶሮ ነው የሆነልኝ። አሁን ቀስ እያላችሁ እሳቱ መቀነስ አለባችሁ። እሳቱ እንዳይበዛ አብዛኛ እንቁላሉን ካደረጋችሁ በኋላ ትቀንሳላችሁ። አሁን ቅቤ ያደረኩኝ፣ ቅቤን አድርጌ ደግሞ ትንሽ ጠብቃለሁኝ። ትንሽ ጠብቄ ይኸውና በዚህ ሁኔታ የእንቁላል ወጤ እየደረሰልኝ ነው። አሁን በመቀጠል የማደርገው ያዘጋጀሁትን የመታሁትን እንቁላል ነው የምከተው። ከዛ ግን እሳቱን በጣም ቀንሰውና ቀስ ብዬ አንቀሳቅሼ በጣም አልደባለቀውም። እሳቱ ግን የግድ መቀነስ አለበት እንቁላሉ እንዳይዝብን ድስቱ ላይ። በዚህ ሁኔታ እከድነዋለሁ ማለት ነው።
ለትንሽ ደቂቃ ያህል ከድኜው ተመልሼ መጥቼ ደግሞ መጨረሻውን አሳያችኋለሁ። በጣም ቆንጆ ምግብ ነው በእውነት ሰርታችሁ ሞክሩት። ይኸውላችሁ ለጓደኞቻችሁ ሼር፣ ለቤተሰብ ሼር አድርጉ፣ ሌሎችም እንዲያዩት። እናንተ ደግሞ አበረታቱኝ ጓደኞች። ይኸው ዛሬ አዲስ ነገር ነው ይዤላችሁ የመጣሁት። አሁን ደግሞ ለትንሽ ደቂቃ እንከድነውና እንግዲህ የመጨረሻውን ጋር ደርሳለን። ይሄው እኔ በመጨረሻ ላይ ትንሽ አንድ ቃሪያ ሰንጥቄ መሃል ላይ ወደ ውስጥ አልከተትኩትም፣ እንደዚህ ወደ ላይ አድርጌዋለሁ። አሁን ምሳዬን አዘጋጅቻለሁ። ይሄውና እንጀራዬን አዘጋጅቻለሁ። እናወጣና እንሞክራለን ማለት ነው። ይሄው በዚህ ሁኔታ ተሰርቶ አልቋል። እንግዲህ እናንተ ደግሞ ከፈለጋችሁ አጠገቡ ደግሞ አይብ ማድረግ ከፈለጋችሁ አይብ ማድረግ ትችላላችሁ። በሚቀጥለው ደግሞ አይብ እንዴት እንደሚሰራ ደግሞ አሳያችኋለሁ። በጣም የሚጣፍጥ ምግብ ነው። ፕሊዝ ሼር አድርጉልኝ፣ ለሌሎች ይመልከቱት። ፎሎ እያደረጋችሁ የደውል ምልክቷን እየነካችሁ ደግሞ ሌሎችም እንዲያዩት አድርጉልኝ። በጣም አመሰግናለሁ። ቪዲዮን ስለምትከታተሉ በጣም ነው የማመሰግናችሁ። አው እያበረታታችሁኝ ነው። እንግዲህ ወደፊት ደግሞ ከዚህ የበለጠ ሰርቼ እንድመጣ እንግዲህ የእናንተን ድጋፍ ነው የምፈልገው። በዚህ አይነት ስራውን ጨርሻለሁ ማለት ነው።